በኳተር በዱባይ እንዲሁም በሳውዲ ባህሬን ኩዌት ሁሉም ቦታ ላይ የተነሳብን ይሄ ያየንና እየሰማን ያለነው ነገር እጅግ በጣም የሚያሳስብ ቢሆንም ሆኖም ደግሞ እኛ ፈጣሪያችን አላህ ሁሌም ይጠብቀናል ለበላ ለክፉ አሳልፎ አይሰጠንም ከኛ የሚጠበቅብን እጃችንን ዘርግተን ወደ ፈጣሪያችን ያረብያል መለመን ነው ሁላችንም በየሃይማኖታችን ዱዓ ልናደርግና እንዲሁም ደግሞ ለሰራናቸው ወንጀሎች ተውበት ልናበዛ ግድለናል ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ እንደናችሁልኝ እንደከረማችሁልኝ እንግዲህ በሰሞሹን ሁላችንም ጭንቀት ላይ ነን በኢማራት ያላችሁን በኳተርም ያለነው ሳውዲም እንዲሁም ደግሞ ባህሬን ኩዌትም ያላችሁ እህቶቼ ስደቶቼ በጣም ጭንቀት ላይ ነው ያለነው ግን አልহামዱሊላህ እስካሁን ድረስ በሰው ህይወት ላይ የተፈጠረ ችግር የለም እንዲሁም ኳተር ላይ ምንም የተፈጠረ ነገር የለም ትንሽ ባህሬንና ኩዌት ላይ ኤርፖርት ተመቷል ነው የሚባለው እንግዲህ አላህዬን አትሞክርና ይባልማ ትቁረጥብን ነውና የመጣብንን ይሄንን ፈተና በላ አላህ ይጠብቀን እንዲሁም ደግሞ በረራ ተዘግቷል ብዙ ሰዎች ወደዚህም ሊገቡ ትኬት ላይ ያሉ ከኤርፖርትም የተመለሰዋል እንዲሁም ደግሞ ከዚህ ወደ ሀገር እንገባ ብለን ያልተሳካልና አለ እሱም ደግሞ ለመልካም ለኸይር ነው ብለን ፈጣሪያችንን አሳምነን የመጣብንን ነገር ሁሉ ማማረሰው ማመስገን ያለብን አልহামዱሊላህ እሱ ፈጣሪ ያመጣውን በላ እሱ ይመልስልን ውድ ቤተሰቦቼ በጣም ጠፍቻለሁኝ እንዴት ናችሁ ተናፍቃችኋል እኔ በጣም ደህና ነኝ አልহামዱሊላህ በስራውም እንደዚሁም ደግሞ በአንዳንድ ነገሮችም አልተመቻቸልኝም ለመምጣት ለዛ ነው ቤቴን በጣም እንዳያችሁት ላይክ ሼር ሁሉ ነገር የለም ይሁን ለመልካም ነው ነገ አዲስ ቀን ነው በሚለው ተስፋ አልቆርጥም እኔ እህታችሁና እባካችሁን በተቻላችሁ ያክል እንትን ቪዲዮ ስትለቁ በስለ ጦርነቱ አገራችን ላይ እናት አባት እህት ወንድም ቤተሰብ ሀገር አለንና እነሱ በጣም እየሰጉ እየተጨናነቁ ነው ውሸት መረጃ እየተነገራችሁ ጦርነት ቢኖርም አሁን እኛ ያለንበት እንደ ልባችን ወጥተን እየገባን ነው አንዳንድ ጊዜ በስልካችን ሜሴጅ ይመጣል ተጠንቀቁ አትውጡ ምናምን እየተባለ ሆኖም ግን እስካሁን ድረስ የተፈጠረ ነገር የለም በተለይ ኳታር ላይ በጣም ሰላም ነው ምንም በቃ ሰው በሰላም ወጥቶ እየገባ ነው ይሄ ሚዲያ ላይ ቲክቶክ ላይ የሚዘገበው ውሸት በጣም ውሸት ነው ውሸት ምንም የለም ምንም ፍንዳታ አለ ግን የት ቦታ እንደሚጣል ራሳቸው ያውቁታል እኔ እዚህ ብዙ ማውራት አይጠበቅብኝምና በዛው ላይ ወይም በንብረት ላይ ኳታር ላይ የደረሰ ችግር የለም የደረሰ ውድመት የለም እንግዲህ ለሚመጣው ደግሞ ፈጣሪ አላህ ይጠብቀን ግን ውሸት መረጃ ቲክቶክ ላይ ፌስቡክ ላይ አታስተላልፉ ቤተሰብ በጣም ይጨናነቃል የሰው ህይወት እያለፈ ብዙ ነገር እየወደም ያለ ኢትዮጵያ ላይ ነው በቃ ከኢትዮጵያ የበለጠ ጦርነት የለም እዚህ ሀገር ሁሉ ነገር ስንት ኢራን ብዙ ሞከረች ኳታር ላይ ሁሉንም አክሽፈውባታል ምንም የተፈጠረ ነገር የለም እንግዲህ ኩዌት ኤርፖርት ተመቷል ባህሬን ኤርፖርት ተመቷል ነው የሚባለው እንግዲህ ሁላችንም አላህ ይጠብቀን ከሚፈራው ከሚወራው ሰቦቼ እና በያላችሁበት ዱአ አድርጉ በዱአ እንረሳሳ ፈተና ሲመጣ ለማስተማር ለኸይር ነውና ነገ አዲስ ቀን ነው የተሻለ ቀን ይመጣል አላህኛ ፈጣሪያችንን ስለረሳን እንድናስታውሰው ሊሆን ስለሚችል ሁላችንም በዱአችን በረታታ በያላችሁበት ዱአ አድርጉ አትጨናነቁ በተለይ ልብ ድካም ሱካር የተለያዩ ነገሮች ያሉባችሁ ሰዎች እንደዚህ ፍንዳታ በሚፈጠር ሰዓት ድንጋጤ ማለት በጣም ስትደነግጡ ለእናንተ ጥሩ ስለማይመጣ ይሄ ነገር ችግር እንዳለ ጀመራ ጭንቅላታችሁን አሳምናችሁ ለችግሩ ዝግጁ ሁኑ ሰላም ሁኑልኝ ፈጣሪ ይጠብቃችሁ